እንደኔ ብዙ ዘመን ሰርታችሁ የልባችሁ ያልደረሰ ከሀገራችሁ ከወጣችሁ የቆያችሁ ሰዎች የልጆች እናት አሁን ደግሞ ከልጆቻችሁ ጋር ጊዜ ማሳለፍ የምትፈልጉ ከየትም ቦታ ሆናችሁ መስራት የምትፈልጉ እንደዚህ አይነት ስራ የምትፈልጉ ሰዎች ካላችሁ እኔ መፍትሄ አለኝ። ከሀገሬ ከወጣሁኝ 26 ዓመት ሆኖኛል። በእነዚህ 26 ዓመታት ውስጥ ወደ 16ቱን ዓመት ለሰው ስሰራ በተለያዩ ካምፓኒዎች ውስጥ ድርጅቶች ውስጥ እሰራ ነበረ እና በእነዚህ ጊዜዎች ውስጥ በገበያ ውስጥ ሰርቻለሁኝ፣ ሆስፒታል ውስጥ ሰርቻለሁኝ፣ አሲስትድ ሊቪንግ ውስጥ ሰርቻለሁኝ፣ ነርሲንግ ሆም ውስጥ ሰርቻለሁኝ፣ ፐርሰናል ሆም ሰርቻለሁ፣ አልዛይመርስ ሴንተር ሰርቻለሁኝ፣ ኢንሹራንስ ኤጀንት ሆኜ ደግሞ ለራሴ ትንሽ ሳይድ ሀስል አድርጌ ሰርቻለሁኝ። ከዛ እንደዛም ሆኖ ከእጅ ወደ አፍ እንጂ እኔ ያሰብኩትን የጊዜ ነፃነት የፋሚሊ የገንዘብ ነፃነት ስላልሰጠኝ ምንድነው ለራሴ እስቲ ብዬ ከ8 ዓመት በፊት ፍጹም የትራኪንግ ካምፓኒ ከፈትኩኝና እዚህ በአንድ ትራክ ጀምሬ አሁን እግዚአብሔር ይመስገን በፊሊቴ ውስጥ ወደ 12 ትራክ አለኝ እየሰራሁኝ ነው። ከዛ ደግሞ የማስበውን የጊዜ ነፃነትና የገንዘብ ፍሪደም አልሰጠኝም። ምክንያቱም የሚበላሽ አለ፣ ሰራተኛ ይሄዳል። ሰራተኛ ሲሄድ ደግሞ ወጪ አይቆምም፣ ገቢ ግን ይቀንሳል። ስለዚህ ሰራተኛ እስከሚገኝ ማለት ድራይቨር እስከሚገኝ ብዙ ልፋት አለ። መኪና ሲበላሽ ማስጠገን አለ፣ የታክስ አለ፣ በቃ እና በጣም ብዙ ሀስል ስላለው እንደው የተሻለ ነገር ካለ ብዬ ደግሞ ሳስብ ሬስቶራንት ከፈትኩኝ። የነጮችና የጥቁሮች ሬስቶራንት፣ የአሜሪካኖች ሬስቶራንት ከፈትኩኝ። እዛ እየሰራሁኝ ነው ያለሁት። እሱ ደግሞ ሰራተኛ ሲሄድ አሁንም እኔ ሄጄ መስራት አለብኝ። ገቢ ወጪ መደመር መቀነስ አለው። አሁንም እንደገና ደግሞ የሚበላሽ ዕቃ አለ፣ ፐሪሸብል ነው ምግብ ታውቃላችሁ። እና እነዚህ ሁሉ ሄዴክ ናቸው እና እንደው ከዚህስ ደግሞ የተሻለ ነገር አይኖ ሳምቲንግ እዛ ጋር አለ ብዬ አስብ ነበረ እና ምክንያቱም ውስጥ አይተኛም። ከዛ እሱን እያሰብኩኝ እያለ አንድ ቀን ሁላችንም እንደምናደርገው ባለችኝ ጊዜ አፕና ዳውን እያረኩኝ ሶሻል ሚዲያ ላይ ስዞር ምን አገኘሁኝ? አንዲት ልጅ ማስታወቂያ ስትናገር አየሁኝ እና ይቺ ልጅ እስከ ዳር ትባላለች። ካለሁበት ቦታ ሆኜ የምሰራው በቤቴ ሆኜ ነው የምሰራው። ልጄን ራሴ ነኝ ማስተምረው፣ ስፈልግ ነው የምሰራው፣ ጥቂት ሰዓት ሰርቼ ብዙ ነው ማጭደው እያለች ስትናገር እንትኔን ካች አደረገኝ። ከዛ በኋላ ክሊክ አድርጌ አየሁኝ። የሰጠችውን ነፃ ገለጻ የነበረው እንትን ነበረ አየሁኝ፣ ተሳብኩኝ። ከዛ በኋላ ኮንታክት አደረኳት። እሷም ሜሴጅ አደረገችኝ፣ ተገናኘን፣ ነገረችኝ። እዛ ላይ የነበረውን ነፃ ገለጻ አየሁኝ፣ በጣም ተመሰጥኩኝ። ከዛ ገባሁኝ። ገብቼ ተከታተልኩኝ። ለተወሰነ ወራት እየተከታተልኩኝ እየተማርኩኝ ቆይቼ ኋላ በጣም ኢንተረስትድ ሲሆን ትንሽ ኢንቨስት አድርጌ ስራውን ጆይን አደረኩኝ። ይሄው እዛ ከገባሁኝ ጀምሮ ይሄ ስራ ከሁሉ ስራዎቼ በተለየ ሁኔታ የጊዜ ነፃነትን በእውነት ሰጥቶኛል። ምክንያቱም በፈለኩበት ሰዓት ነው ምሰራው፣ ከፈለኩበት ቦታ ነው ምሰራውና ተመችቶኛል። ብዙዎች የሚያስተምሩበት፣ ሰዎች ያለ መሰሰት ያለ እንትን ሰዎችን የሚያሰለጥኑበት ኮች ያለኝ ሜንቶር ያለው የሆነ ስራ ነውና በዚህ ውስጥ ጆይን አድርጌያለሁና እናንተ እንደዚህ የሰለቻችሁ ብዙ ወጣችሁ ብዙ የገባችሁ ሰዎች አሁን ግን እረፍትን የምትፈልጉ ካላችሁበት ቦታ መስራት ከፈለጋችሁ ጆይን አድርጉኝና ኢሜል ሜሴጅ አድርጉኝ፣ እኔ ያሳያችኋለሁ። ስለዚህ አብረን እንሰራለን ማለት ነው። ምን ትጠብቃላችሁ? ታንኪዩ